እማ ሃይ አኡዝ ቢላሂ ምን الشيطان الرجيم እኔ ኢማን ቢላ አይደለም እንደዚህ ትንሽ ተባጥሮ ቢመጣ ነበር ሰይድ እኛ ራሱ እንቦጫጭቀዋለን ነግሬሻለሁ እንኳን ለወንዱ ለኔም አልሆናችሁ ላንቺ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴናችሁ በያላችሁ በሰላማችሁ ብዝት ይበልልኝ ዛሬ እንግዲህ አንድ ሰው ላገኝ መጥቻለሁ ማለት ነው እሱም ያው እንግዲህ ሁሉ ነገር እንደምታውቁት ያው ብዙ ነገሮች ተፈጥረዋል ማለት ነው ያው እኛ እንዳሰብነው ሳይሆን እሱ እንደፈቀደው ነው ማለት ነው ስለዚህ ነገሮችን ማብረር ሳይኖርብኝ አይቀርም ስለዚህ የሰይድን ሚስት ኢማንን ላገኛት መጥቻለሁ ማለት ነው እሱም እንግዲህ ያው ባል ከሚስቱ ትእዛዝ አይወጣምና ሰይድን እንድታረጋጋውና እንድትለምንልኝ ኢማንን ጠርቻታለሁ ያውና እኔ ስጠራት ስለማትመጣ በሚያቃት በቅርቧ ሰው በራሷ ሰው ነው ማለት ነው ያስጠራዋት እዚህ ቦታ ላይ ብዬ ያስጠርቻታለሁ ማለት ነው ያው ስትመጣ እኔ ነው የምታገኘኝ እና ስትመጣ ምንድነው ምላት ሰይድን ለምኝልኝ ማለት አሚር ገና በሽተኛ ነው የታመመ ሰው ነው ገና ካለበት ሙድ አልወጣም ለራሱ ምን ማድረግ እንዳለበት ምን ማሰብ እንዳለበት ምን መወሰን እንዳለበት ምንም የሚያውቀው ታሪክ የለም ዝም ብሎ ነው ማለት ነው የሚሄደው የሚጓዘውም ዝም ብሎ ነው ማለት ነው እና ልጅ ወደ ራሱ ሲመለስ እነዚህ ነገሮች ይቆጩታል ቢያስባለሁ እኔም ደግሞ ያው አልተረጋጋውም ነበር በሰዓቱ ነገሩ ማብረድ ነበርብኝ ግን ያው የሰው ልጅ ስተታ አይጠፋውም እኔም ተሳስቼ ተናድጃለሁ ማለት ነው እና ነገሮችን ማረጋጋት እንዳለብኝ ነው የተሰማኝ ማለት ነው አሁን ላይ ያው ተሽዬ ከሱ ተሽዬ ነው መገኘት ያለብኝ ብዬ ስለዚህ ነገሩን ከማጋግል ነገሩን አብርጄ ለማብረድ ሰይድን ባገኘው ለብቻ ያው የማይሆን ነገር ነው እና ሰይድ ተግባብተን መነጋገር አይመስለኝም ማለት ነው ስለዚህ በሴቶቹ በኩል እሱን ብለምነው ይሻላል ብዬ ሚስቱን እንግዲህ ምን እንደምትለኝ አላቅም ታግዘኝ አታግዘኝ ባላቅም ያው ጠርቻታለሁ ማለት ነው እሷን የጠራዋት ብዙ ጊዜ ቪዲዮ ላይ ለኢማን ነው የሚያደለው ማለት ነው እንግዲህ ባየሁት መሰረት ለሁሉን ነገር የሚያደርገው ለኢማን ነው ኢማን ያለችውን ነው የሚያደርገው ምናምንና ያው ኢማን ናት እዚህ ጋር ዋናውን ጨዋታ የምትጫወትልኝ ብዬ አስቤ ኢማንን አስጠርቻታለሁኝ እንግዲህ ኢማን ምን ትለኛለች አብረን የምናየው ይሆናል እማ ሃይ አኡዝ ቢላሂ ምን الشيطان الرجيم እኔ ኢማን ከየት ነው ደግሞ አንቺ የመጣሽው እሺ ነኝ አይ እኔ አንቺ ነሽ እንደ ጠራሽ አይ እኔ በሰላም ነው እኔ ኢማን ማለት በሰላም ነው ስትይ ምን ፈልገሽ ነው ለጸብ አይደለም በሰላም ለሰላም ነው የመጣሁት ለጸብ የሚያምርሽ ነበር እንዴ ምን አልጨረሽም እንዴ ጸቡን አሬ ማን ተረጋጊ ምንድነው የምረጋጋው ሰሞኑን ያረክሽ ያለሽው ነገር አልተሰማሽም እንዴ አልታወቅሽም ነበር ምንድነው ያረኩት ጭራሽ እኔን ጠይቀኛለሽ እንዴ እኮ ለሱ ሰላም እኮ ነው የመጣሁት ለሱ ሰላም እና እኔን ማግኘት ነው እንዴ እሱ ሰላም እና ምን ላርግሽ እና ምን ላርግ ግን አንቺ ነሽ እዚህ ጋር የጠራሽኝ አንቺ ወይስ ማለት እኔ ነኝ ያስጠራሁሽ አንቺ ነሽ ያስጠራሽኝ አሃ ለካ አንቺ ከሁሉም ሰው ጋር እንደዚህ እንትን አለሽ ኮኔክት አለሽ ኧረ እኔ ከማንም ጋር ኮኔክት የለኝም ግን ለሰላም ሲሆን የጠራኝ ሌላ ሰው ነው እኔ የጠራኝ ሌላ ሰው ነው እኮ ለሰላም ሲሆን ደግሞ ሁሉም ሰው እኮ ይተባበራል ይተባበራል ስለዚህ ማለት እኔ የጠራሁሽ ለሰላም ነው ባልሽ ልታስወጊው አሁን ለታ ልጁን እንደጠራሽ አሁን ደግሞ እኔ ልወጊ ነው እንደምታሽ ኧረ እኔ ምንም ያስኩኝ ለሰው አልወጋም ሰላም አይሰይም አይ ብትሞክሪም እንደዛ አታረጊም ሲጀመር አይ አላረግም አታስቢው አንቺ ካረክሽው አላቅም እኔ ግን አላረግም ለማንኛውም ወደ ጉዳይሽ ግቢ ለምን ነበር የፈለግሽ አይ መጀመሪያ ተረጋጊ ወደ ጉዳይ በዚህ ተጋግለሽ ምንድነው ወደ ጉዳይ የምገባው ተረጋጊ ምናምን ትይኛለሽ እንዴ አንቺ የምታረጊው ነገር ትንሽም አይሰማሽም እኮ ይኸውልሽ ነገሮች የተፈጠሩት እሺ ሳላስበው ነው ሳይታሰብ ነው ስለዚህ አረ በጣም ሲጀምር በጣም እንደዚህ ቁጭ ብለሽ አስበሽበት ያረክሽው ነገር ነው ምንም ሳላስበው ምናምን አትበይ እሺ በጣም ይቅርታ እንዲያዳምጪኝ እኔ ለምን ነው ይቅርታ የምጠይቂኝ እኔ ይቅርታ የምጠይቅ እኮ አይጠበቅብሽም ያው ባልሽ ስለሆነ ግዴታ ነው አይ እኔን ሳይሆን እሱን ልጅና ባይው እንደዛ ይቅርታ ባይው እሱን አሁን እኮ እንድትተባበሪ ነው የጠራሁሽ ምንድነው የምተባበርሽ ማለት ነገሩን ሰላም ለማውረድ እናንተም በሰላም እንድትኖሩ እኔም በሰላም እንድኖር ማለት ነው እኛ በሰላም እንድንኖር አይደል እንደዛ ያረክሽው ሲጀመር ማለት
እኮ ለዛ ነው እንዴ እኛ በሰላም እሱን አስወግተሽ አንቺ ከዛ በኋላ የፈረክሽውን ነገር እኛን ታረጊናለሽ። እንደዛ ነው እኛን አስወጥተሽ ቤት ለመኖር? ኧረ አይደለም። እኔ ማንን አስወግቼ እኔ አሚርን ይዤ እናንተ ቤት መጥቼ እኖራለሁ እኮ? የኪራይ ቤት ውስጥ እኮ ነው የምትኖሩት፣ የራሳችሁ ቤት እኮ አይደለም። የኪራይ ቢሆንስ ይሁና። ስለዚህ ያው ማለት ብቀማችሁም ኪራይ ከፍዬበት ነው ለማለት ፈልጌ ነው። እንደዛ ነው እንዴ ማለት አላስበውም ለማለት ነው። አይ እሱ እኮ የአንድ ወር የሁለት ወር ከፍሎ አይደለም ውስጥ የሚቀመጠው የ10 አመትም ይክፈል፣ ግን ዝሮ ዝሮ የኪራይ ቤት ነው። ይሁና ታዲያ ምልሽ ውርስ አይደለም መጥቼ የምቀመጠው ልልሽ ፈልጌ ነው። የውርስ ቤት ቢሆን እሺ፣ ግን ውርስ ስላልሆነ አልመጣም ልልሽ ፈልጌ። ስለዚህ ኪራይ ሁሉም ቦታ ኪራይ አለ። እና ምን አስበሽ ነው ታዲያ አንቺ? እኔ አሁን አንድ ነገር ልልሽ ኢማንዬ፣ አንድ ነገር እንድትተባበሪኝ የፈለኩት ማለት ነው። ኢማንዬ ምናምን እኔ እንደዛ አይነት ነገር አልሰማም። ሲጀመር ዝም ብለሽ ማውራት የፈለግሽውን ነገር በግልጽ ተናገሪ። በቃ እየሰማሁሽ ነው። ሲጀመር እኔ አንቺ መሆንሽን ባቅ ኖሮ ከቤት ራሱ አልወጣም ነበር ወደ ውጪ ራሱ። ግን አሁን ደግሞ አንዴ ወጥቻለሁና ስለ ለምን እንደፈለግሽኝ ሀሳብሽን ተናገሪ። አሁን እያዳመጥኩሽ ነው። በቃ ምንድነው ዝም የምትይው? አይ በጣም ተጠጋሽኝ እኮ ሳይታወቅሽ። እኔ እንደውም እየፈራሁሽ ነው። ኧረ እኔ አትፍሪኝ። እኔ ምን አድርጊያችሁ አውቃለሁ? ልጎዳችሁ ፈልግ እኮ ከዚህ በፊት አንዴም 2 ጊዜ 3 ጊዜ አግኝቻችኋለሁ። እና መጉዳት አቅቶኝ አይደለም፣ ግን አልፈልግም እንደዚህ አይነት ነገር። አትሞክሪም ነበር እንዴ ታዲያ? አይ እኔ አልሞክርም። ሰው መጉዳትም አላስቤም አላቅምም አላስፈልግም እንደዚህ አይነት ነገር። ሰው መጉዳት አትፈልጊም? ምን ነው የምትፈልጊው ታዲያ? አሁን ይኸውልሽ ሳይድም ተሳስቷል፣ አሚርም ተሳስቷል። ሳይድ ምንም ነገር አልተሳሳተም። ቤቴ ድረስ ነው የመጣው። ይምጣ፣ ልጆቹን ሊፈልግ ነው። ሚስቱ ነበርሽ እኮ አንቺም። ሲጀመር አንቺ ምን አይነት ሰው ነሽ? ቆይ እንዴ ትንሽም አታስቢም እንዴ? የሱ ኒካ ራሱ ከላሽ ላይ ሳታወርጂ ገና አንቺ እንድመለስ ትፈልጊያለሽ ማለት ነው? ሳይድ ጋር እንድታረቅ አንቺም እኮ ነሽ የምትጎጂው ነው ብታረቅ። ለኔ አስብሽልኝ ነው እንዴ? አይ አይደለም፣ ይሄንን ወቂ ብዬ ነው እኔ። አሁን ለምሳሌ ከሁሉም የበለጠ የሚንከባከብሽ አንቺን ነው። እሺ ሳይድ ጋር ቢመለስ አትፈሪ? አንቺ ተመለሽና እኔን መንከባከቡን ይተውሱ። አትፈሪም? ድንገት ወደ እኔ እንትን ይላል ብለሽ አሁን ለኔ ብሎ እኮ ነው የወጋው። ማሰብ ያለብሽ ሳይድ ለኔ ብሎ ነው መጥቶ ለልጆቹ ብሎ ልጆቹን እኮ ልጁን ሳይወጋ ያለምንም ጸብ በህግ መቀበል ይችላል። አሁን አንቺን ሳይሆን ልጆቹን ነው የሚፈልገው። ልገርሻ በቃ ልጆቹን ስጪው ወይንም እኛ እናሳድጋለን ልጆቹን። እሱን ታዩና ሳይድ ልጆቹን ቢፈልግ በህግ እኔን መቀበል ይችላል ነው የምልሽ። ግን እኔ ስለፈለገና ስለቀና ነው የመጣው። ያዝሽ ምን አንድ አንድ ነው ያዘኝ እኮ ሰፈር የለሽ ስልክ የለሽ ምን የለሽ ተፈለግሽ እየመጣሽ እንደዚህ ከዛን ጥፍት ትያለሽ። ሄድ መለስ እኮ ነሽ እንጂ በህግማ አፍንጫሽ ይዞ ነው የሚቀበልሽ። ልጆቹ ናቸው። አዎ ስላልፈለገ ነው። እኔ አፍንጫዬን መያዝ ስላልፈለገ ነው። ለምን ነው ያልፈለገው? ምናልባት ወይ ካንቺ በላይ ነው ስለሚወደኝ። ውይ እንደዛ ነው እንዴ? ያው ከኔ በላይ አንቺ ነው ወድሻል። እና ታዲያ እሺ እኮ አሁን አንቺ እኔ ብመለስ ደስ አይልሽም ማለት ነው? አዎ ደስ አይለኝም። ስለዚህ አንድ ነገር ተባበሪ። ምን ነው የምተባበርሽ? ሰይድ አሚር እንዳይታሰር አድርጊ። ኧረ እባክሽ ሲጀመር ሀሳቡ ራሱ ያመጣውለት እኔ ነኝ ማለት ጭራሽ እንደዛ አደርጋለሁ እንዴ? ለካ ሰይድም እኮ አብሮም ይገባል። ብቻውን እኮ ይታሰራል። አይገባም። እሱ ነው ሰይድ ገብቶ አንድ ቀን አይደለም አንድ ሰከንድ እዛ ቆይ። ምን ያረጋግጬ ልንገርሽና ማለት ነው። ለምን እኛ ቤት የመጣው እኮ ሰይድ ልጁ ያማዋል ትክክል አይደለም እና እንደዛ አላረገም ሲለኝ እኔ ነኝ ሂድ ክሰስ ያልኩት። ይታሰራል። አሚር አይታሰርም። ለምን አንቺ ትገቢያለሽ እንደው ባብረሹ እኮ ቆይ አላስረዳሽ። በህጉ መሰረት ቤታችን የመጣው ሰይድ ነው። ሰይድ ቢመጣ እኮ ሰይድ መጥቶ ጸብ ስለፈጠረ በህጉ መሰረት ደግሞ አንድ ሰው ቤቱ ድረስ ገብቶ የፈለገውን ነገር ማድረግ አይችልም። ገብቶሻል? ቤታችን ነው። እኛ አንቺ ቤት አልመጣንም። እንደዛ ነው እንዴ አንቺ? ስለዚህ ሁላችሁ ባልሽም ይጎዳል ማለት ፈልጌ ነው። ምንም ባል አይጎዳም ልንገርሽና ማለት አንቺ እንደዚህ ነው እንደ ያሰብሻለሽ። ቢላ ይዞ እኮ የታየው ባልሽ ነበር ወይ ባልሽ ይበላው እንጂ ባል አይደለም። ባል አይደለም። አማርኛሽን አስተካክል። ባልሽ አይደለም። ፍቅረኛሽ ልበልሽ ታዲያ